ፊታችሁን ጽድት ውልውል የሚያደርግላቸው ምርጥ የሆነ የቀይ ስር ክሬም ነው እየላቸው የመጣሁት። በእርግጠኝነት ተወዱታላችሁ። በተለይ ፊታችሁ ለተበላሸ በማዳት እንዲሁም ደግሞ ብጉር ይወጣል። ብጉርን ማስወገድ ባንችል እንኳን ትሎብን የሚሄደውን ጠቋቁር ነገሮችን እሱን ያጠፋልናል በእርግጠኝነት። ንብረትዬ ዛሬ ደግሞ የግድግዳ ቀለም ነው እንደይዘሽልን የመጣችው እንዳትሉ፣ ምክንያቱም ከረሩ ነው እንጂ በጣም ነው የሚያለሰልስላችሁ። ፊታችሁን ጽድት ነው የሚያደርግላችሁ። እኔ ቀይ ስርን በነገራችን ላይ አብዝቼ ነው የምጠቀመው ፊታችን ላይ፣ እንዲሁም ደግሞ እንደ ጁስ አድርጋችሁ በጠጡት ለፊታችሁ ጥራት ውስጣቸውን ጽድት ነው የሚያደርግላችሁ። እንዲሁም ደግሞ ደም ማነስ ካለባችሁ ለሱም አሪፍ ነው። ሰላም ወዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እዚህ ጋር እንግዲህ በመጀመሪያ ደረጃ የሚያስፈልገን ቀይ ስር ነው። ቀይ ስር ትንሿን ቀይ ስር ነው እየተጠቀምኩት። በዛ ማድረግም ትችላላችሁ፣ ምንም ችግር የለም። እኔ ለአንድ ሳምንት የሚሆነኝን ነው የምሰራው። በየቀኑ መጠቀም ትችላላችሁ። በሳምንት 2-3 ብትጠቀሙት ችግር የለውም። ሌላም ግብአት ስለምጨምርበት ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ በትዕግስት ቪዲዮን እስከ መጨረሻው ተከታተሉ ማለት ነው። እንደዚህ ንጹህ የሆነ ቀይ ስር፣ በነገራችን ላይ ያው ቀይ ስር ስንሰራው ትንሽ እጃችን ሁሉም ነገር ይቀላል እንጂ እኔ በተለይ ደግሞ ከንፈራችሁ ለሚሰነጣጠቅባችሁ እንዲሁም ደግሞ እንደ ቻፕስቲክ መጠቀም ትችላላችሁ። ለፊት ጥራት ለሁሉም ነገር ከዚህ በፊት ራሱ በሳሙና ሰርቼላችሁ በጣም ነው የወደዳችሁት ማለት ነው። እዚህ ጋር በመጀመሪያ በምታዩት መልኩ እንደዚህ እንፈቀፍቀዋለን። እናንተ ከተፍ አድርጋችሁ ራሱ መጠቀም መፍጨት ትችላላችሁ። ነገር ግን እኔ እንደዚህ ፈቀፈቅኩት ማለት ነው። አንዴ ይችን ትንሽ ስለሆነ የምፈጭባት ስለለኝ ማለት ነው። በምታዩት መልኩ እንደዚህ ፈቀፍቀዋለሁ። ስትፈቀፍቁት ትንሽ ያው ኃይለኛ ስለሆነ ቀይ ስር ትንሽ እንትን ይላቸው ያታገላቸዋል። ነገር ግን እንደዚህ የምትፈቀፍቁበት ቦታ ውሃ እንዲሰጣችሁ በነጭ ሽንኩርት በኩል ደቀቅ እንዲያደርግላችሁ በኋላ ላይ ስጨምቁት ጁሱን በደንብ አድርጎ ይሰጣችኋል። በዛ አድርጎ ማለት ነው። በነገራችን ላይ ቀይ ስር እንዳልኳቸው መግቢያ ላይ ስለ ቀይ ስር ገብታችሁ ለፊት እኔ በጣም አብዝቼ የምጠቀመው ነገር ምንድነው፣ ምግብ ላይ ምግብ ቀይ ስር ከሌለ ጭራሽ ምግቡ ራሱ አይበላልኝ። ምክንያቱም በጣም ቀይ ስር ለጤንነት እንዲሁም ደግሞ ለፀጉራችሁ እድገትም በጣም አሪፍ ነው። እንዲሁም ለፀጉር ቀለምነትም ውበትም ከዚህ በፊት ታች ሰርቼላችኋለሁ። እኔ በቀይ ስር ብዙ ነገር ሰርቻለሁ፣ ምክንያቱም ስለተጠቀምኩበት ማለት ነው። እዚህ ጋር በምታዩት መልኩ ንጹህ ጨርቅ አለችኝ። ወደ አሰራሩ ስንመጣው እዚህ ጋር በምታዩት መልኩ እንደዚህ ፍቅፍቅ አድርጌዋለሁኝ። ያው እንትኑ ነጭ ሆኖ ያበላሽብናል ብላችሁ እንዳትሰጉ፣ በኋላ ላይ ወዲያውኑ ነው የሚለቀው። በተለይ የዚህ ሀገር ቀይ ስሩ ምንም ያን ያህል እንትን አይልም፣ እጃችን ራሱ ቶሎ አይለቅም። የሀገር ቤቱ የኛ ማለት ነው። እዚህ ግን ቶሎ ነው ልቅቅ የሚለው ስትታጠቁት ራሱ። ያው ስትሰሩ ትንሽ መልኩ ነው ትንሽ ከበድ የሚላችሁ እንጂ ሌላ ምንም ችግር የለውም። ከዛ በምታዩት መልኩ ያቺ ትንሽዬ ቀይ ስር በምታዩት መልኩ ይሄን ያህል ነው የሰጠኝ። በጣም ብዙ ነው እየሰጠኝ ማለት ነው። በምታዩት መልኩ ይሄንንም እንትን ያልነውን አንጥለውም እናሰጠዋለን። አስጥተን ፈይተን ለፊታችን መልሰን መጠቀም ትችላላችሁ። ይሄንን ለከንፈራችሁ መጠቀም ትችላላችሁ ቀንሳችሁ። ብዙዎቻችሁ ከንፈሬ እየጠቆረ ተቸግሬያለሁ ብላችሁኛል። ከስር የሰራኋቸው አሉ። ሌላም በድጋሚ ተፈለጋችሁ ሰራላችኋለሁ። ከስር ወደ ታች ቪዲዮዎችን ብተዋቸው በጣም የተለያዩ በቀይ ስር የሰራኋቸው እንዲሁም ደግሞ በሌላም ለከንፈርም ለእጅም ለሁሉም ነገር እኔ ቻናል ላይ ታገኛላችሁ ማለት ነው። በምታዩት መልኩ ቅድምዬ እንትን ያልነውን እየጨመቅነውን ጭማቂውን አንጥለውም ማለት ነው። አሰሩን እናሰጠዋለን። እኔ አሰጠዋለሁኝ አስጥቼ በኋላ ላይ ፈጭቼ ዱቄቱን ደግሞ መልሼ ለፊቴም ተፈለኩ ለፊቴ ተፈለኩ ለከንፈር መጠቀም ይቻላል ማለት ነው። በምታዩት መልኩ እንደዚህ አድርገን ሌላኛው ግብአቴ የአሎቬራ ጄሪ ነው የምጠቀመው። እናንተ የተልባ ጀሊ ካላችሁ እሱን መጠቀም ትችላላችሁ። እንዲሁም ደግሞ በባልዚን መስራት ትችላላችሁ። እኔ እንግዲህ በሬድ ጄሊ ነው የተሰራሁት። የሬድ ጄሊ ተስማምቶኛል ለፊቴ። በተለይ ጠቋቁር ነገር
ካለባችሁ። እዚህ ጋር ግን የሰራው ስህተት ምንድን ነው? ውሃውን መቀነስ ነበረብኝ። ነገር ግን በኋላ ላይ የሚጨምራቸው ግብአቶች አወፍሮልኛል ማለት ነው። እናንተ አነስ አድርጋችሁ መስራት ተፈለጋችሁ ምን ማድረግ አለባችሁ? ይህንን ቀንሳችሁ እየጨመራችሁ ውሃውን ከላው እየጨመራችሁ እንትን ማለት ትችላላችሁ፣ መስራት ማለት ነው። ከዛ እንደዚህ አድርጌ ሌላኛው ግብአቴ እንግዲህ ቤቢ ኦይል ነው። ቤቢ ኦይል በጣም 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 ከፊቴ ለፊቴ በጣም የተመቸኝ፣ ምክንያቱም ሌሎች ከእኔ ክሬሞች ስጠቀም በጣም ፊቴን ነው የሚያሳክከኝ፣ ወዲያውኑ ቅልት ነው የሚለው። ሌላም ሳሙና እኔ ቤት ውስጥ ሳሙናዎችንም እንደዚህ ክሬሞችንም ቤት ውስጥ ታልሰራው በስተቀር ከውጭ የተገዛልኝ ነገር ፊቴን በጣም ነው የሚያሳክከኝ ማለት ነው፣ ወዲያውኑ እንዳላርጅክ እና ቤቢ ኦይል በጣም ስለተመቸኝ ተጠቅሜ ያለውኝ። እናንተ ከሌላችሁ ምንም ችግር የለም፣ የሚስማማችሁን ዘይት መጨመር ትችላላችሁ ወይም ክሬም። እዚህ ጋር ሌላኛው ግብአቴ ግርስኒ በጣም አሪፍ ነው። ፊታችንን ቆዳችንን ክፍትፍት ስለሚያደርግልን ለሱም አንደኛ ፊታችንን ያቀላልናል፣ መልካም ነው። እዚህ ጋር በምታዩት መልኩ ግርስኒው አልከፈት ብሎ ነበር፣ ነገር ግን አሸንፌዋለሁ። በምታዩት ወፍራሙ ግርስኒ ነው እኔ የተጠቀምኩት፣ የብርጭቆ ስለሆነ በጣም ወፍራም ነው። ውሃና ሎሚ ጨምራችሁ ብትጠቀሙት ቀላቅለን፣ እኛ ድሮ ልጅ ሆነን አገር ቤት ላይ ሎሚና ውሃ ጨምረን ነው የምንጠቀመው። ምክንያቱም በተለይ ወፋፍር ከሆነ በጣም አሪፍ ነው። አንደኛ ሎሚው ለፊታችን ጽድት ነው የሚያደርግልን። እዚህ ጋር ግን ሎሚ አልጨመርኩም እዚህ ላይ። አንተም ለፊታችሁ የሚስማማችሁ ከሆነ ተጠቀሙ ሎሚ። እኔ ሎሚ ፊቴ ላይ ብጉር ስለማያጣኝ ሎሚን አልጠቀምም። አንደኛ የበለጠ ነው የሚያቆስልብን። ከዛ እዚህ ጋር በምታዩት መልኩ ሌላኛው ኒሻ ተጠቅሜ ያለውኝ። ኒሻ ከሌላችሁ የበቆሎ ዱቄት ነው። ኒሻ የሩዝ ዱቄት መጠቀም ትችላላችሁ። እስከሚወፍርልን ድረስ ደልደል እስከሚልልን ድረስ እንደዚህ እንጠቀመዋለን። በፍሬሹ ነው። እሳት ላይ መጣድም ተፈለጋችሁ በቀይ ስሩ ውሃ ብጥብጥ አድርጋችሁ መጣት ትችላላችሁ። ማለት ትንሽ ወፈር እስከሚልላችሁ። ነገር ግን ምንድነው አይዘገይላችሁም። ቶሎ የበቆሎ ዱቄት የመድረቅ ባህሪ ስላለው እንደዚህ ፍሬሹን ብንጠቀመው በጣም አሪፍ ነው። ምክንያቱም ይህን ልላቸው የቻልኩት ምንድነው እኔ ከሬዝ ጄሊ ጋር አንድ ላይ አድርጌ እንደ ክሬም ልክ ቀላቅዬው ዱቄቱ ማለት ነው። ማታ ማታ ላይ በ3 ቀን አንድ ጊዜ የተፈለኩ ደግሞ ማታ ሁልጊዜም ተቀብቼው አድራለሁ እና የበቆሎ ዱቄት የኒሻው እንዳለ በጣም ዱቄት አይደለም፣ በጣም እንትን ልክ እንደ ምን ልበላችሁ እንደ ሲሚንቶ ስለሆነ ፍትልትል አድርጎ ነው የሚያወጣላችሁ ማለት ነው። እና እንደዛ አድርጋችሁ ለማውጣት አሪፍ ነው። ግን እሳት ላይ ተጣድነው ምን ይሆናል እንዳለ ድርቅ ይልና ፍርክስ ብሎ ትኩሱን ታልተጠቀማችሁት በማግስቱ ልጠቀምህ ብትሉት እንደ እንትን ይደርቃል። በቃ እሺ አይላችሁም። ስለዚህ በእንደዚህ መልኩ ብትሰሩት አሪፍ ነው። ቡና ትንሽ ጨምሬያለሁ። ቡና የጨመርኩበት ምክንያት ቡና ለእኔ በጣም ባለውለታዬ ስለሆነ ቡና ሁሌም ማንኛውም ግብአቴ ላይ ያስገባለሁ። ለፀጉሬም ለፊቴም ላይ አንድ ማንኪያ ትንሽዬ ኔስካፌ ነው የተጠቀምኩት። መጠቀምም አለመጠቀምም ትችላላችሁ። እንደዚህ በምታዩት መልኩ ይሄን ያህል ይበቃዋል። ምክንያቱም ሲቀመጥ እየወፈረ ስለሚመጣ እየደለደለ ይመጣ ሲዋሃድ ማለት ነው። አሁን እንደዚህ እየቀጠነ ይመስላችኋል እንጂ በኋላ ላይ ሳያሳያቸው በጣም አሪፍ ነው። ይህንን ከፍሪጅ ውጭ ራሱ አስቀምጣችሁ መጠቀም ትችላላችሁ። ምንም ችግር የለም። ፍሪጅ የሌላችሁ ማለት ነው። ፍሪጅ ካላችሁ ፍሪጅ ጋር አስቀምጣችሁ ለሳምንት ሁሌም መጠቀም ይቻላል ማለት ነው። በምታዩት መልኩ እዚህ ጋር በምታዩት እንዳለ የሚቀባ ለፊታችሁ አሪፍ የሆነ ሆኗል ማለት ነው። እንደ ክሬሙም በኋላ ላይ ደግሞ ትንሽ ከተወሰነ ደቂቃዎች በኋላ ድርቅ ነው የሚልላችሁ። እዚህ ጋር ምንድነው እየሳኩት የነበረው ምክንያቱም የሆነ መልኩ ስትቀቡት ትንሽ እንትን ይላል እንጂ በጣም አሪፍ ነው። በጣም ነው የተመቸኝ። እንደዚህ በደንብ አድርገን ፊታችንን እንቀባለን። እየደረብን በተለይ ደግሞ አንገታችሁንም ጭምር ብትቀቡት አሪፍ ነው። ያው እኔ አንገቴን ጭምር እንዳልቀባው ልብሴን ስለሚያበላሽብኝ በምታዩት መልኩ እንደዚህ ነው የተጠቀምኩት። አይናችሁ ስል ለተሸበሸበ ለጠቆረባችሁ ያለ እድሜያቸው ፊት የተሸበሸበ ሰው ፊት መውጣት አልቻልኩም በቃ አለ አይደለ የሆነ እድሜና ፊቴ ስትሉም ኮሜንት ላይ ትሉኛላችሁ። ይሄንን ምንድነው ማድረግ ያለባችሁ? ሁልጊዜም ቢሆን ሳትሰለችሁ ቤት ውስጥ ስሩ። ሁሉም ዛሬ ሚዲያው እንዳለ ቤታችሁ ውስጥ የሚገኝ ነገር ፍሬሽ ነገር በትንሿ ነገር
በቃ ሩዝ እንኳን ቀቀላችሁ ከምትመገቡት ከሱ ላይ ራሱ እሱን አታጡም። እሱን መጠቀም ትችላላችሁ። ከንፈራችሁን እንደዚህ አብራችሁ እንግዲህ እኔ ከንፈሬን አጥቆሮ ትቶኛል ማለት ነው። ስለዚህ ለምን እሱ የእንጀራ ልጅ ይሁን አንድ ላይ ቀባሁት ማለት ነው። በምታዩት መልኩ እዚህ ጋር ፍትልትል ነው ያለው። ከ15 ደቂቃ በኋላ እንደዚህ ይፍተለተላል። እዚህ ጋር ያሳቀኝ መልኩ በጣም እንትን ሲል ለይቶ እንትን ስላለኝ ነው ስላቀለኝ እና እዚህ ጋር ታጠብኩት ማለት ነው። ከ15 ደቂቃ እና ከ10 ደቂቃ እዚህ ጋር በምታዩት መልኩ እኔ ሁልጊዜም ቢሆን በሆርሞን ምክንያት በቃ ብጉር አያጣኝም። ወር ይከስማል፣ ወር ደግሞ ይወጣብኛል እና እዚህ ጋር በምታዩት መልኩ ነገር ግን ያንን ብጉሩን ማጥፋት አልችልም። ስለዚህ እሱን ትቶብኝ ሄደው ማጥፋት እንችላለን ማለት ነው። ቻው፣ ወዳችኋለሁ። መልካም ጊዜ